ካሁን ቀደም ባልሆነና ባልተለመደ መልኩ የኢፌዴሪ ጦር ኃይሎች ምክትል ኢታማዦር ሹም በሕዝብ ተወካዮች ምክር ቤት ተገኝተው ማብራሪያ ሰጥተዋል። ማብራሪያውና ከምክር ቤቱ አባላት ለተነሱ ጥያቄዎች የተሰጠው መልስም ስለ ሀገሪቱ የጸጥታ ሁኔታ፣ የመከላከያ ኃይልን ከቦታ ቦታ ስለማንቀሳቀስ ምክንያትና የገጠመ ችግር፣ በክልሎች መካከል በሚነሳ የወሰን አለመግባባት መሃል ስለ መግባት ነው። በቅድሚያም ስለ ሀገሪቱ የጸጥታ ሁኔታ በተለይም በምዕራብ ኦሮሚያ ስላለው ሁኔታ የምክር ቤቱ አባላት መከላከያ ምን ሰራ የሚል ጥያቄ አንስተዋል። የፌዴሪ ጦር ኃይሎች ምክትል ኢታማዦር ሹም ጀነራል ብርሃኑ ጁላም መከላከያ ሰራዊት ከተሰጠው ተልዕኮ አንዱ በትጥቅ ትግል ህገ መንግስታዊ ስርዓትን የማፍረስ እንቅስቃሴን መከላከል ነውና እሱን እየተወጣ ነው ብለዋል። ተጥቆ ተደራጅቶ ልክ አሁን ምዕራብ ኦሮሚያ እንዳለው አይነት ነገር ሲያጋጥም የኛ ታስክ ነው። አሁን እየሰራ ነው። አሁን ከህዝቡ ነጥለንም እንትን እያደረግን ነው። ህግ እያስከበርን ነው። ቅጧት እንደነገርኳችሁ ህዝቡ መጀመሪያ ነፃ አውጪ መስሎት ተቀብሎት ነበር። ነፃ አውጪ መስሎት ተቀብሎ ነበር። ባንዲራ አውጥቶ በሬ አርዶ ተቀብሎት ነበር። አብሮ ጨፍሮ ነበር። በኋላ ሲመጣ በሬ ታረደለት። በሬ ሲያጥር በግ ታረደለት። በግ ሲያጥር ወደ ዶሮ ገባ። ከዛ በኋላ ዶሮዋም ስትጠፋ መደብደብ ጀመረ። አምጣ ተብሎ በዛውም ተደራጅቶ 20-30 እየሆነ ታጥቆ ያስፈራራ። በህዝብ ላይ የሚደርሰው ጥቃትና ብዝበዛ ከመብዛቱም በላይ የአካባቢው ሰላም መናጋቱ ወደ እርምጃ እንድንገባ አስገድዶናል ያሉት ምክትል ኢታማዦር ሹሙ መከላከያ ለምን አስቀድሞ በስፍራው አልገባም ለሚል ጥያቄም ምላሽ ሰጥተዋል። መጀመሪያ ለምን አልገባንም? መንግስት በሰላም ስለመጡ እየተነጋገርን ነው። ምዕራብ ያሉ ሰዎችም በሰላም ይገባሉ ብሎ ስለነበረ ይቅርና መከላከያ የክልል ኃይልም እንዳይነካቸው ነው የተደረገው። የክልል ኃይልም እንዳትነኳቸው እንዳትተኩሱ ነው የተባለው። ከዛ በ3 ወር ስልጣን እንይዛለን የሚል አምቢሽን መጣ። ከዛ በኋላ ይሄ ከልኩ አልፏል፣ ህግ ማስከበር ይገባል ተብሎ መንግስት ወስኖ ህግ ማስከበር ያለበት አሁን መከላከያ ነው፣ ከክልል አቅም በላይ ነው ተብሎ መከላከያ ገብቷል። አሁን እያስከበረ ይገኛል። በአንድ ሳምንት ውስጥ በጣም ከፍተኛ ለውጥ መጥቷል። ህዝብና እነሱን ቀላቅለን አንመታም። ተፈጥሯችን አይደለም፣ ባህሪያችንም አይደለም። ህዝቡ ከጎናችን እያሰለፍን እነሱን እየነጠልን ሲጋለጡ እርምጃ እየወሰድን ነው ይሄድን ያለ ነው። ሶሻል ሚዲያ ላይ አንዱ መከላከያ እንትን የሚለው ማለት መከላከያ ላይ ዘመቻ ተከፈተው እዚህ ነው። ራሳቸው ገለው መከላከያ ገደለ ይላሉ። የኛ ሬንጀር ወስደው ለብሰው ሰው ይገላሉ። ከዛ መከላከያ መጥተው እርምጃ ሲወስድ ሬንጀሩን አወልቁና ሲቪል አልብሰው ይሄው መከላከያ ሲቪል ገደለ ብለው መንገድ ላይ ይጥላሉ። እንደዚህ አይነት እንትን ውስጥ ነው ያለነው ማለት አስቸጋሪ ትግል ውስጥ ነው ያለነውና በዛ ብንረዳው ጥሩ ነው። አሁን ግን በአንድ ሳምንት ውስጥ ከፍተኛ ለውጥ መጥቷል። በሁለተኛ ሳምንት በሶስተኛ ሳምንት ወደ ኖርማል እንመልሰዋለን ብለን እየሰራን ነው። ሌላው የምክር ቤቱ አባላት ያነሱት ጉዳይ በሁለት አጎራባች ክልሎች መካከል ግጭት በሚፈጠር ጊዜ መከላከያ ለምን ፈጥኖ አይገባም የሚል ነው። ምክትል ኢታማዦር ሹሙም የኢፌዴሪ መከላከያ ኃይል በሕግ በተደነገገው መሰረት ስርዓቱን ጠብቆ ከሚመጣ ውሳኔ በስተቀር በክልሎች በወሰንም ይሁን በሌላ ምክንያት ግጭት ሲፈጠር ዘሎ አይገባም፣ ሲወሰን ግን ለማንም ሳይወግን ተልዕኮን ይወጣል ብለዋል። በአገር ውስጥ ከክልል አቅም በላይ የሆነ የጸጥታ ችግር ሲያጋጥም በክልሎች ጥያቄ በፌደራል መንግስት ውሳኔ ከክልል በላይ የሆነውን የጸጥታ ችግር መፍታት ነው።
ከዛ ሁለቱ ጎሳዎች መሃል ግጭት ከተፈጠረ ሁለቱ ክልሎች መፍታት አለባቸው። ሁለቱ ክልሎች መፍታት ካልቻሉ ፌደራል መንግስት መጠየቅ አለባቸው። ፌደራል መንግስት ግቡ ካለ እንገባለን፣ ስንገባ እናስቆማለን። ዘው ተብሎ የሚገባበት ቤት አይደለም። ህግ አለው፣ ስርዓት አለው። የሰሜን ዕዝ አካል የሆነ ሰራዊትን ከነበረበት ወደ ሌላ ቦታ የማዛወር ውሳኔ ምክንያት ምንድን ነው የሚለውም ሌላው ከምክር ቤቱ አባላት የቀረበ ጥያቄ ነው። ምክትል ኢታማዦር ሹሙም ለዚህ ጥያቄ ምላሽ ሰጥተዋል። የወረራ ስጋት አለ ብለን አንወስድም። ያው ምክር ቤት ፊት ነው እየተናገርኩ ያለሁት። እንደዚህ አይነት ስጋት የለም። እንዳውም ያለው ወደ ትብብር፣ ወደ ሰላም፣ ወደ ልማት፣ አብሮ ወደ ማደግ ያለ ቴንደንሲ ነው ያለው። በኤርትራ መከላከያ ሰራዊት ውስጥም ጦርነት አይፈልግም። የኤርትራ አመራርም ከኢትዮጵያ ጋር ጦርነት አይፈልግም። ከሰሜን በኩል የሚመጣ ጥቃትም ሆነ የጥቃት ስጋት የለም ከሚል ድምዳሜ በመነሳት ሰራዊቱ ካለበት ስፍራ ወደ ሌላ አካባቢ እንዲዛወር ውሳኔ ላይ ሲደረስ ከትግራይ ክልል መንግስት ጋር ውይይት መደረጉንም ጄኔራል ብርሃኑ ተናግረዋል። ክልሉ ሰራዊቱ ከቦታ ቦታ እንዳይንቀሳቀስ የማድረግ ፍላጎት የለውም። ክልሉ ማለት ህጋዊ የተደራጀው የትግራይ መንግስት ማለት ነው። ሰራዊቱ የትግራይ ህዝብ ሰራዊትም ነው። የትግራይ ህዝብ ሰራዊት አያግትም። ግን ምንድነው ስጋት አለ። እዛ አካባቢ ህዝቡ ስጋት አለው። በእኛ በኩል ስጋት የለም። በመከላከያ በመንግስትም ስጋት አለ ብለን አንወስድ። ይህም ሆኖ የተወሰነ ቡድን ሰራዊቱ ከነበረበት ስፍራ እንዳይንቀሳቀስ ለማድረግ ሞክሯል ነው ያሉት ምክትል ኢታማዦር ሹሙ። ይህ ድርጊት ግን ተቀባይነት የሌለው ከመሆኑም በላይ መከላከያ ሰራዊትን የማያስቆም መሆኑም ሊታወቅ ይገባል ብለዋል።